ሰላም ጤና ይስጥልኝ። ዶክተር ትንሳኤ ነኝ። ዛሬ የምንነጋገረው ስለ አንድ እጅግ አደገኛ ነገር ነው። በዓለም ላይ በየዓመቱ በሚሊዮን የሚቆጠሩ ሰዎችን ለህልፈት የሚዳርግ ነገር ግን ምንም አይነት የህመም ምልክት የማያሳይ ዝምተኛ ገዳይ አለ። ስሙ የደም ግፊት ይባላል። ብዙዎቻችን የደም ግፊት ካለብን መድኃኒት መዋጥ ብቻ በቂ ይመስለናል። ነገር ግን ትልቁ ጦርነት የሚካሄደው በመድኃኒት ቤት ሳይሆን በኩሽናችን ውስጥ ነው። በየቀኑ በምግብ ጠረጴዛችን ላይ የምናቀርባቸው አንዳንድ ምግቦች የደም ግፊታችንን ወደ ሰማይ በመስቀል ለድንገተኛ የልብ ህመም፣ ለኩላሊት ድክመትና ስትሮክ እየዳረጉን መሆኑን ያውቃሉ? በዚህ ቪዲዮ ውስጥ የደም ግፊት ያለበት ሰው በጭራሽ ሊነካቸው የማይገቡ 7 አደገኛ ምግቦችን በዝርዝር እናያለን። እስከ ቪዲዮ መጨረሻ ከቆዩ ደግሞ የደም ግፊትን በተፈጥሯዊ መንገድ ዝቅ የሚያደርጉ 3 ሚስጥሮችን አካፍላችኋለሁ። ወደ ዝርዝሩ ከመሄዳችን በፊት ይህንን ጠቃሚ መረጃ ለብዙዎች እንዲደርስ ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አንደኛ፣ ጨው ወይም ሶዲየም። የመጀመሪያው እና ዋነኛው ጠላት ጨው ወይም ሶዲየም ነው። ሳይንሱ በጣም ቀላል ነው። በሰውነታችን ውስጥ የጨው መጠን ሲጨምር ሰውነታችን ያንን ጨው ለማሟሟት ሲል ከፍተኛ መጠን ያለው ውሃ መያዝ ይጀምራል። ይህ የተጠራቀመው ውሃ ደግሞ በደም ስሮቻችን ውስጥ ያለውን የደም መጠን ይጨምረዋል። ልክ በአንድ ጠባብ ቱቦ ውስጥ ከፍተኛ ውሃ ሲለቀቅ እንደሚፈጠረው ግፊት ማለት ነው። ማስጠንቀቂያ፣ የዓለም የጤና ድርጅት በቀን ከ1 የሻይ ማንኪያ በታች ጨው እንድንጠቀም ይመክራል። ነገር ግን የደም ግፊት ካለብዎ ይህ መጠን አሁንም ከፍተኛ ሊሆን ይችላል። ምግብ በምትሰሩበት ጊዜ ከጨው ይልቅ እንደ ነጭ ሽንኩርት፣ ዝንጅብልና ቅመማ ቅመሞችን በመጠቀም ጣዕሙን ማጣፈጥ ይቻላል። ሁለተኛ፣ የተቀነባበሩና የታሸጉ ምግቦች። ሁለተኛው አደገኛ የምግብ ዘርፍ ፕሮሰስድ ፉድ ወይም የተቀነባበሩ ምግቦች ናቸው። ብዙዎቻችን የታሸጉ ሾርባዎችን፣ የታሸጉ አትክልቶችን ወይም የተቀነባበሩ ስጋዎችን እንደ ሳውሴጅ እና ቋንጣ ያሉ እንወዳለን። ነገር ግን እነዚህ ምግቦች እንዳይበላሹ ተብሎ ከፍተኛ መጠን ያለው ጨው እንደ መከላከያ ወይም ፕሪዘርቫቲቭ ይጨመርባቸዋል። ለምሳሌ በአንድ የታሸገ ሾርባ ውስጥ ብቻ ለቀን የሚያስፈልገን የሶዲየም መጠን ግማሹ ሊገኝ ይችላል። ስለዚህ ማንኛውንም የታሸገ ምግብ ከመግዛቱ በፊት ሌብል ወይም መግለጫዎቹን ማንበብ ይልመዱ። ሎው ሶዲየም የሚል ጽሑፍ መኖሩን ያረጋግጡ። ሶስተኛ፣ ስኳርና ጣፋጭ መጠጦች። ብዙ ሰው ደም ግፊት ሲባል ጨው ላይ ብቻ ያተኩራል። ነገር ግን ስኳር ሌላው አደገኛ ጠላት ነው። ጥናቶች እንደሚያሳዩት ስኳር በተለይ ፍሩክቶስ በሰውነታችን ውስጥ የዩሪክ አሲድ መጠንን በመጨመር የደም ስሮችን እንዲኮማተሩ ያደርጋል። ይህ ደግሞ ቀጥታ ለደም ግፊት መጨመር ምክንያት ይሆናል። ከዚህም በላይ ስኳር ለሰውነት ውፍረት ይዳርጋል። ውፍረት ደግሞ ለደም ግፊት ዋነኛ አጋላጭ ነው። ስለዚህ ለስላሳ መጠጦችን፣ ሰው ሰራሽ ጭማቂዎችንና ጣፋጭ ኬኮችን በአስቸኳይ መቀነስ ወይም ማቆም ለጤናው ትልቅ ውሳኔ ነው። አራተኛ፣ የአልኮል መጠጦች። አራተኛው ነጥብ አልኮል ነው። አልኮል መጠጣት በ3 መንገድ ግፊትን ይጨምራል። አንደኛ፣ የደም ስሮችን በማጥበብ። ሁለተኛ፣ የደም ግፊት መድኃኒቶችን በስርዓቱ እንዳይሰሩ በማድረግ። ሶስተኛ፣ በውስጡ በያዘው ከፍተኛ ካሎሪ ምክንያት ለውፍረት በመዳረግ። በቀን ከ2 ብርጭቆ በላይ አልኮል መጠጣት ግፊቱ በአስደናቂ ሁኔታ እንዲጨምር ያደርገዋል። ጤናማ ልብ እንዲኖሩት ከፈለጉ አልኮልን ማስወገድ አማራጭ የሌለው ጉዳይ ነው። አምስተኛ፣ ካፊንና የኃይል ሰጪ መጠጦች። አምስተኛው ካፊን ነው። ቡና ለጤና ጠቃሚ ጎኖች ቢኖሩትም የደም ግፊት ላለበት ሰው ግን ጥንቃቄ ይፈልጋል። ካፊን የደም ስሮችን ለአጭር ጊዜ እንዲጨናንቁ በማድረግ ግፊትን ስፓይክ ያደርጋል። በተለይ ደግሞ ኢነርጂ ድሪንክስ የምንላቸው መጠጦች ከፍተኛ ካፊንና ስኳር ስለሚይዙ ለደም ግፊት ታካሚዎች እጅግ አደገኛ ናቸው። ስድስተኛ፣ የኢትዮጵያ ምግቦችና ጥንቃቄ። ወደኛ ሀገር ስንመጣ ጥንቃቄ የምናደርግባቸው ነገሮች አሉ። ለምሳሌ በበርበሬያችን ውስጥ የሚጨመር ከፍተኛ ጨው፣ በቅቤያችን ውስጥ ያለው ሳቹሬትድ ፋት እና የምንጠቀመው የዘይት መጠን መታየት አለበት። ግፊት ካለብዎ ጨው የሌለው ምግብ በበርበሬ ማዘጋጀትና ቅባትን መቀነስ ለውጥ ያመጣል። ማጠቃለያ እና 3ቱ የቤት ውስጥ ሚስጥሮች።
እስከዚህ ድረስ አብራችሁን ስለቆያችሁ አመሰግናለሁ። አሁን ቃል የገባሁላችሁን 3 የቤት ውስጥ ምስጢሮችን እነግራችኋለሁ። አንደኛ፣ ፖታሲየም። እንደ ሙዝ፣ አቮካዶ እና ቆስጣ ያሉ ምግቦችን ይመገቡ። ፖታሲየም ጨው ከሰውነታችን እንዲወጣ ይረዳል። ሁለተኛ፣ የመተንፈስ ልምምድ። በቀን ለ5 ደቂቃ ጥልቅ ትንፋሽ ወደ ውስጥ መሳብና ማውጣት የደም ስሮችን ያዝናናል። ሶስተኛ፣ የነጭ ሽንኩርት ውሃ። ጠዋት ጠዋት 1 ፍሬ ነጭ ሽንኩርት መውሰድ ግፊትን ለመቀነስ ይረዳል። ጤናዎ በእጆ ነው። እነዚህን ምግቦች በማስተካከል ብቻ ረጅምና ጤናማ ህይወት መኖር ይችላሉ። ቪዲዮ ከጠቀማችሁ ለወዳጅ ዘመዱ ሼር አድርጉት። ማንኛውም ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ።